በመጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 14 ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ 5000 የሚያሉ ሰዎችን ሴቶችና ልጆች ሳይቆጠሩ መግቦ ከጨረሰ በኋላ ለደቀ መዛሙርቱም ደግሞ ድል ፈንታቸውን ይዘው ወደ ማዶ እንዲሻገሩ አደረገ። 12 መሶብ የቀረውን ይዘው ወደ ማዶ ተሻገሩ ብሏቸው ጌታ ኢየሱስ ክርስቶስ አዘዛቸው። ወደ ማዶም ሊሻገሩ በታንኳቸው ገብተው እየተጓዙ ባለበት ጊዜ ጌታ ኢየሱስ ክርስቶስ ተሻግሮ በጌንሰረት አካባቢ ላይ ወዳለ አንድ ተራራ እንትን ላይ መጸለይ ጀመረ። ድንገት እየተጓዙ የነበሩበት ጀልባ ከፊታቸው በጣም ማዕበል ስለነበረ በጣም በነውጥ ተያዘች። ሊጠፉም ቀረቡ። በጣም ተጨንቀው ስለነበረ ሊጠፉ በተናወጡበት ከባድ ሰዓት ላይ ጌታ ኢየሱስ ክርስቶስ ሃሌሉያ በሚናወጠው ወጀብ ላይ በሚናወጠው ማዕበል ላይ እየተራመደ መጣ። ጊዜው ከሌሊቱ 4ኛ ክፍል ስለነበረ ማለትም በጣም ድቅድቅ በሚባል ጨለማ ውስጥ ስለነበረ እዛ አካባቢ እንደ ልምድ በሚታወቀው በእንደዚህ አይነት ሰዓት ላይ በውሃ አካባቢ ክፉ መንፈስ ይሰፍራል ተብሎ ሲታመን ስለነበረ ጌታ ኢየሱስ ክርስቶስ ወደነሱ በድቅድቅ ወይ ደግሞ ይሄ በሚታይ አይነት ጨለማ ሳይሆን በቃ ሊዳሰስ በሚችል አይነት ጨለማ ከባድ ጨለማ ውስጥ ወደነሱ እየመጣ ስለነበር የተነሳውን ማዕበል ያስነሳው ይሄ ምትሃት ነው ብለው ያሰቡት መንፈስ የክፉ መንፈስ ኃይል እንደሆነ ስለሚያምኑ በጣም ፈርተው ስለነበረ ኢየሱስ ጌታን ተጨንቀው ይጮሁ ነበር። ነገር ግን ጌታ ኢየሱስ ክርስቶስ እኔ ነኝ አትፍሩ አላቸው። ምትሃት አልነበረም የመጣው። ማዕበሉ ያስጨንቃቸው የነበረው ጭንቀት የሚያዩትን ነገር እንኳን በፊታቸው የሚያውቁትን ተሻገሩ ብሎ ያላቸውን ፊት እንኳን አስረስቷቸው ነበር። ገርማቸዋል። ከዛ የተነሳ ጴጥሮስ ኢየሱስ ክርስቶስ መሆኑን ሲያውቅ አንተ ከሆንክ እንድመጣ አዘዘኝ አለው። ስለዚህ ጴጥሮስ በቃሉ መሰረት በውሃው ላይ እየተራመደ ወደ ኢየሱስ ክርስቶስ ሊራመድ ጀመረ። ማዕበል እያለ ነውጥ እያለ የሚያስጨንቅ ነገር እያለ መርከብ እየተናወጠ ነው። ማዕበል አለ፣ ሰዎች እየተናወጡ ነው። ጴጥሮስ ግን አንተ ከሆንክ አዘዘኝ አለው። ስለዚህ በሚናወጥ ማዕበል ላይ በሚናጥ ማዕበል ላይ ጴጥሮስ እየተራመደ መጣ። ነገር ግን አይኖቹን ከኢየሱስ ክርስቶስ ላይ ነቀለና ና ያለውን ቃል መታመን አቅቶት በሚናወጠው ወጀብ ኢየሱስ ጌታ በተነሳው ማዕበል ልቡ ወርዶበት ስለነበረ ይሰጥም ጀመረ ይለናል። ታሪኩን ታውቁታላችሁ። ዛሬ በኢየሱስ ክርስቶስ ስም የሚያጠፋው አጠፋችሁ ልላችሁ። አጥፊው አለ፣ ገዳይ አለ፣ የተነሳባችሁ ማዕበል አለ፣ የሚያስጨንቅ ነገር አለ። ነገር ግን የውሃው ባለቤት የተፈጥሮ ሁሉ ጌታ ኢየሱስ የሚያናውጣችሁ ነገር ላይ እጁን ዘርግቶ ይጠራችኋል። የሚያጠፋው አያጠፋችሁ። ያናወጣችሁ ሊያጠፋችሁ ሳይሆን በጌታ ላይ ያላችሁን መታመን ከወጀብ ይልቅ ከማዕበል ይልቅ እሱን እንድታዩ ልባችሁን ሊያጠነክር እንደሆነ እንድታምኑ ዛሬ እግዚአብሔር በዚህ ቃል ሊናገራችሁ መጥቷል። ኦ ሃሌሉያ! የሚያጠፋው አያጠፋችሁ። መጽሐፍ ቅዱስ በኢሳይያስ ላይ ሲናገር እንደዚህ የሚል ቃል አለ። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥም። በእሳት ውስጥ ባለፍክ ጊዜ እሳት አይፈጅም። እሳት የሚፋጅ ነው፣ ውሃ የሚያሰጥም ነው። ነገር ግን ከተፈጥሮ ኃይል በላይ የሆነ ኃይል ከናንተ ጋር ይሆናል እያለ ሃሌሉያ! ኢየሱስ ክርስቶስ ና አለው። ማነህ ሲለው እኔ ነኝ አለው። መጽሐፍ ቅዱስ ይሄ እግዚአብሔር እኔ ነኝ ብሎ የገለጸበትን ማንነት ስትመለከቱ መለኮታዊ ኃይሉ የተገለጠበት ወይም መለኮታዊ ማንነቱ የተገለጠበት መንገድ ነው። ጴጥሮስን በሚናወጥ በሚያሸብር ማዕበል መሃል ና ብሎ ሲለው ጴጥሮስ በውሃ ላይ መራመድ ጀምሯል። ነገር ግን የመጣበት ወጀብና ማዕበል እጅግ ከባድ ስለነበረ ከሁኔታው የተነሳ ተጠራጠረ፣ ፈራ። ና ካለው ይልቅ
የሚናወጠውን ማዕበል እውቅና ሰጥ። ስለዚህ ሰጥን ጀመር። ዛሬ በኢየሱስ ክርስቶስ ወደ ማዶ የቀደማችሁ ጌታ ከሆነ በማዕበሉ ላይ በመርከቡ ላይ ሂዱ ተሻገሩ ብሎ ያላችሁ ጌታ ከሆነ መንገዳችሁ ላይ ለሚደርስባችሁ የትኛውም አይነት ማዕበልና ነውጥ ኃላፊነቱን ሊወስድ ጌታ ከናንተ ጋር አለ። ዛሬ በተለያየ የህይወት ነውጥ ውስጥ ያላችሁ፣ በተለያየ የህይወት ጭንቀት ውስጥ ላላችሁ፣ ህይወት ማዕበልና ህይወት ቻሌንጅ የሆነባችሁ፣ አይኖቻችሁን ከጌታ ላይ ነቅላችሁ በሁኔታዎቻችሁ ላይ ያደረጋችሁ፣ ከዚህ የተነሳ በተለያየ አይነት ጥቃት ነፍሳችሁ እየተጨነቀላላችሁ፣ ሰዎች እያስጨነቋችሁ ያላችሁ፣ አጋንንት እያስጨነቃችሁ ያላችሁ፣ በማንኛውም አይነት ሁኔታ ላይፋችሁ ዲስተርብ የተደረገባችሁ ወደ ልጅነታችሁ ጌታ ወደ ነፍሳችሁ ጌታ ዛሬ እንድትመለሱ እጅ ተዘርግቶላችኋል። የማዕበል ጌታ ነው ኢየሱስ። አምላክ የሆነ ጌታ ነው ኢየሱስ። አዳኝ የሆነ ጌታ ነው ኢየሱስ። አባት የሆነ ጌታ ነው ኢየሱስ። ስትሰጥሙ ዝም አይላችሁ፣ እጁን ዘርግቶ ይቀበላችሁ። ዛሬ ቃል መጥቶላችሁ የሚያሰጥመው ያላሰጠማቸውን ምክንያት ሁለት ምክንያቶች ተናግሬ ልጨርስ። ሃሌሉያ። የመጀመሪያ ጴጥሮስ ሊሰጥም የጀመረበት ምክንያት ና ያለውን የጌታን ድምፅ፣ ና ያለውን የተዘረጋለትን እጅ መታመን ባለመቻሉ ምክንያት፣ ቃሉ ላይ መታመኑ ባልቻለ ጊዜ፣ ማዕበል ባየ ጊዜ እንደሰጠመ። ወገኖች ዛሬ እንደዚህ ይላችሁ ነው፣ የሚያጠፋው አያጠፋችሁም ብዬ ስላችሁ በቃሉ ላይ አይኖቻችሁን አድርጉ። አይናችሁን ሙሉ ትኩረታችሁን ጌታ ኢየሱስ ክርስቶስ ላይ አድርጉ። የጠራችሁ የታመነ ነው። ተስፋ ቃሉ እግዚአብሔር አይዋሽም። ወደ ክርስትና ህይወት ስትጠሩ ዓለምን፣ ሰይጣንን፣ ስራውን ሁሉ ስትክዱ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ተቀበላችሁት እንደሆነ አይናችሁን ሙሉ ትኩረታችሁን እሱ ላይ አድርጉ። ከማዕበላችሁ ለመዳን፣ ከሚመጣባችሁ ነውጥ ለመዳን፣ በህይወት ሰልፍ ካለባችሁ ሰልፍ ለመዳን፣ ህይወታችሁ ሙሉ ለሙሉ በእግዚአብሔር ጥበቃ ውስጥ በእግዚአብሔር እይታ ውስጥ እንዲሆን ከፈለጋችሁ ከጠራችሁ ጌታ ላይ አይናችሁን አትንቀሉ። ሙሉ ትኩረታችሁን ኢየሱስ ላይ አድርጉ። እሱ የማዕበል ጌታ ነው። የተፈጥሮ የሚታዘዝለት፣ ዓለማት የሚታዘዙለት፣ ፍጥረት ሁሉ የሚገዙለት፣ ጉልበት ሁሉ የሚንበረከኩለት ሕያውና ዘላለማዊ የሆነ ስም እኔ ነኝ ብሎ ባለው ቃል ላይ ጴጥሮስ በውሃው ላይ ተራምዷል። ና ባለው ቃል ላይ ታምኖ ጴጥሮስ ውሃው ላይ ተራምዷል። ከዚህ ቃል ትኩረት ግን ከዚህ ና ከተባለበት ድምፅ ውጪ ግን እይታውን ሙሉ ለሙሉ ማዕበል ላይ ባደረገ ጊዜ፣ እይታውን ንፋሱ ላይ ባደረገ ጊዜ ውሃው ላይ ያሰጥመው እንደጀመረ አይኖቻችሁን ከጌታ ላይ ስትነቅሉ ህይወታችሁ እርግጠኛ ሁኑ። ከሚመጣው ማዕበል ጋራ ህይወታችሁ መናወጥ ይጀምራል። እርግጠኛ ሁኑ። መስጠም የሚባለው ታሪካችሁ ይሆናል። በተአምራት መንገድ ህይወታችሁ እንዲመራ ውሃ ላይ መራመዳችሁ እንድትቀጥሉ ምን እያልኩ ነው? ከተፈጥሮ ኃይል በላይ በሆነ ተአምር ህይወታችሁ ድንቅ እንዲበዛበት፣ ህይወታችሁ መልካም እንዲበዛበት፣ በኑሮ መከናወን፣ በነገሮች መከናወን፣ ቢዝነሳችሁ እንዳያሰጥማችሁ፣ ህይወት እንዳያሰጥማችሁ፣ ኑሮ እንዳያሰጥማችሁ ትኩረታችሁን ጌታ ላይ አድርጉ። እይታችሁን ጌታ ላይ አድርጉ። እምነታችሁ እንዳይፈተን ዛሬ በእግዚአብሔር ላይ ልባችሁ እንዲጸና የጠራችሁ ታማኝ ነው ደግሞ ስለሚያደርገው እስከ መጨረሻ ስለሚያዘልቃችሁ ስለማይጥል ስለማይተው ሙሉ ትኩረታችሁን ጌታ ኢየሱስ ክርስቶስ ላይ አድርጉት። ሃሌሉያ ሃሌሉያ ሃሌሉያ። ዛሬ እንደዚህ ይላችኋል፣ ከፍ በሉ በመንፈስ። የጠራችሁ የታመነ ነው። አይጥላችሁም፣ አይተዋችሁም፣ አይረሳችሁም። በየትኛውም የህይወት ሁኔታ ውስጥ
ሊያግዛችሁ ሊያቆማችሁ ዛሬም እጁ ተዘርግቶላችኋል። ከዚህ የምህረት እጅ የራቃችሁ ሰዎች ዛሬ ይሄ መንግስት ይጠራችኋል፣ ይሄ እጅ ይጠራችኋል። ኑ ማዕበላችሁን ጸጥ ሊያደርገው ካስጨነቃችሁ በላይ ሊያኖራችሁ ከእምነታችሁ ከደረጃችሁ በታች ላኖራችሁ የትኛውም ኃይል ከላይ ሆናችሁ ገዢ የምትሆኑበትን ስልጣን ሊሰጣችሁ ኢየሱስ ይጠራችኋል። ኑ እሱ አንሶት አልነበረም። ልባቸው ወረደ፣ እምነቱ ወረደ እንጂ ጴጥሮስ ይሄ ኑ ያለው ቃል 5000 ሰው የመገበ ነው። ይሄ ኑ የሚለው ድምፅ የኢየሱስ ድምፅ ጥቂት አሳን ጥቂት እንጀራን አብዝቶ 5000 እና ከዛ በላይ ህዝብ የመገበ ቃሉ ላይ መታመናችሁን በቀጠላችሁ ጊዜ ድምፁ ላይ መታመኑን እግዚአብሔር ላይ መታመናችሁን ጌታ ኢየሱስ ላይ መታመናችሁን በቀጠላችሁ ሳታቋርጡ በቀጠላችሁ ጊዜ ሕይወታችሁ የተአምር ይሆናል። ኑሯችሁ የተአምር ይሆናል። ዘመናችሁ የተአምር ይሆናል። በከፍታ ትመላለሳላችሁ። ዛሬ ልጸልይ። በኢየሱስ ስም የትኛውን ማዕበል ከሕይወታችሁ አስቆማለሁ። የትኛውን ወጀብ ከሕይወታችሁ አስቆመዋለሁ። እግዚአብሔር በሕይወታችሁ እንዳይነግስ የሚያደርገውን ኑ ያላችሁን የጠራችሁን ጌታ በእናንተ ውስጥ ጥርጣሬ አስገባባችሁ። ለእግዚአብሔር ያላችሁን እምነት ያበላሸባችሁን የትኛውን ማዕበል በኢየሱስ ስም ጸጥ እንዲል አዘዋለሁ። ጌታ ኢየሱስ ክርስቶስ ይሄ ማዕበል አስቆሞ ወደ ታንኳቸው ገብቶ ወደ ማዶ ሊሻገሩ በጀመሩ ጊዜ እየሄዱ የነበረው ወደ ጌንሳሬጥ ነበር። በጌንሳሬጥ ስፍራ የጠበቃቸው ነገር ምንድነው ታውቃላችሁ ወይ ወገኖች? በመቃብር ስፍራ ይኖር የነበረ አጋንንት ያደረበት ሰው፣ እልፍ አጋንንት ኖሮበት የሚሰቃይ በመቃብር ስፍራ የኖረ ሰው ነፃ ይወጣ ያስፈልግ ነበር። ለዚህ ነበር ወደ ማዶ ተሻገር ያላቸው። በልተው ጠጥተው ጌታ ኢየሱስ ክርስቶስ እንደዚሁ ዝም ብሎ ብቻ ከኢየሱስ ክርስቶስ ጋር እንዲኖሩ ጌታ ኢየሱስ አልፈለገም። ተሻግሮ የሚሰራ ስላለ፣ ማዶ የሚሰራ ስላለ፣ በልተው ብቻ እዛው ምድረ በዳ እንዲበተኑ ስላልፈለገ ከሱ ጋር በቀጣይነት ደግሞ ዘላቂነታቸውን ሊያጠነክር በተነሳባቸው ማዕበል ላይ ጌታ እንደሆነ አሳያቸው። ቀጣይ ስራ እንዳለ ተሻግረው የሚደረግ ሌላ ደግሞ የመናፍስት ዓለም የሚፈርስበት ስራ ስላለ በማዕበላቸው ሲጨነቁ ዝም ብሎ አላየም። መጣ፣ በሌሊታቸው ክፍል መጣ። የያዛችሁ እጅ የማይለቃችሁ፣ የያዛችሁ እጅ የማይተዋችሁ ኢየሱስ ይባርካችሁ። ጸጋ